ሰላም ሰላም ዝኸበርኩም ተኸታተልቲ ናይዛ ቻነል ከመይ ቀኒኹም ከመይ ኣለኹም ኩሉ ሰላም ኩሉ ኣማን ክትወድ ከለኹም ከምቲ ልሙድ ላይክ ኣይትረስዑ ክትወፅ ከለኹም ኮሜንት ተቐምጡ እንዳበልኩ ሎሚ ኸ ናብ ጆብ ኢንተርቪው ኮንቨርሴሽን ኢን እንግሊሽ ፎር ቢግነርስ ዝብል ክንርኢ ኢና ማለት ነው። ሰላም ሰላም በመላ ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ ወደ እንግሊዝ ትግርኛ አማርኛ ቻናል። እንዴት ናችሁ? ሰላም ናችሁ ወይ? እና ስትገቡ እንደተለመደው ላይክ አትርሱ። ስትወጡ ደግሞ አስተያየታችሁን አስቀምጡ በኮሜንት እያልኩ ወደ ዛሬ ትምህርታችን እንገባለን። ጆብ ኢንተርቪው ኮንቨርሴሽን ኢን እንግሊሽ ፎር ቢግነርስ ይላል አርዕስቱ። በቀደም አይተን ነበር፣ የሱም ቅጥያ ነው እና እንዴት አድርገን እንጠይቃለን፣ እንዴት አድርገን እንመልሳለን እናያለን ማለት ነው። ኦኬ ሌትስ ጎ እንቀጥል። ሄሎ አር ዩ ማሪያ? ሰላም ማሪያ ነሽ እያለት ነው እና በላይ ሰላም ማሪያ ዲኸ ብላለሁ ወይ ማሪያ ብሏላ። የስ አይ አም ማሪያ፣ አዎ ማሪያ ነኝ እያለች ነው። ወደሚቀጥለው እንቀጥላለን ማለት ኦኬ። ከዛ የሚቀጥለው ጥያቄ አብረን እንየው እንግዲህ። ናይስ ቱ ሚት ዩ ፕሊዝ ሴት ዳውን። ከአንቺ ጋር መገናኘቴ ደስ ይለኛል፣ እባክሽ ቁጭ በይ እያላት ነው። ሳኸ ምርኻበይ ሕጉስ በጃ ኮፍ በሊ እንዳበላይ። ዌር አር ዩ ፍሮም? ከየት ነሽ? አይ አም ፍሮም ቴክሳስ ናው አይ ሊቭ ኢን ኒውዮርክ። ከቴክሳስ ነኝ፣ አሁን ግን በኒውዮርክ ነው የምኖረው። ኣብ ኒውዮርክ የዘቕመጥ ግን ቴክሳስ ዓደይ ትብለላ። ዌን ዲድ ዩ ካም ቱ ኒውዮርክ? መቼ መጣሽ ወደ ኒውዮርክ? ኣብ ኒውዮርክስ መቼ መዓስ መፂኺ? አይ ኬም ላስት ዊክ፣ ዝሓለፈ ሰሙን ባለፈው ሳምንት። ዱ ዩ ስፒክ እንግሊሽ? ዱ ዩ ስፒክ እንግሊሽ? ኖ አይ ስፒክ ሊትል እንግሊሽ፣ ትንሽ ነው የምናገረው። ዛረብ እሽቴት ዛረብ ትንሽ ነው የምናገረው፣ ብዙ አይደለችም ማለት ነው። ኦኬ ምንም ችግር የለውም። ይካን ለርን መማር ትችያለሽ፣ ክትማር ትኽእልኺ። የስ አይ ዋንት ቱ ለርን እንግሊሽ፣ አዎ እንግሊዝኛ መማር ወዳለሁ ፈልጋለሁ እያለች ነው። ዋይ ዱ ዩ ዋንት ዚስ ጆብ? ለምን ይህን ጆብ ይህን ስራ ለምን መረጥሽው? ጆብ ማለት ስራ ማለት፣ ይህን ጆብ ለምን መረጥሽው? ለስራ ህዝብ ከመይ መሪፅኪ? አይ ዋንት ወርክ፣ ሰራሕ ስለ ዝደሊ መስራት ስለምፈልግ። and I need money፣ ገንዘብ ደግሞ ስለሚያስፈልገኝ፣ ገንዘብ ስለዘድለኝ። ኦኬ yes I want to work, I need money። need ዋንት እና ኒድ ሁለቱንም መፈለግ ነው የሚለው፣ ግን ትንሽ ልዩነት አላቸው። ዲድ ዩ ወርክ ቢፎር? ከአሁን በፊት ሰርተሻል? ቅድሚ ሕጂ ሰሪሐ ኸዲኺ ይብላሎ። የስ አይ ወርክ ኢን ኤ ስኩል። ሙዚቃ በርቲዕን ለመስለኒ። አይ ክሊንድ ክላስ ሩምስ? አዎ በትምህርት ቤት ሰርቼ ነበር። የተማሪዎች ክላስ አጸዳ ነበር። ናይ ተምሃሮ ክፍልታት የፅሪ ነይረ። ኣብ ሓደ ቤት ትምህርቲ ሰርሕ ነይረ። ናይ ተምሃሮ ክላስ ሩም መምሃሪኦም ከዓ የፅሪ የሎም ነይረ እንዳበለተ። በዚ ቅድሚ ሕጂ ኣብያ ትሰርሕ ነይራ። ካብን በፊት የት ነበረ ምሰራው? በትምህርት ቤት ነው ማለት። ኦኬ ዲስ ጆብ ኢዝ ኦልሶ ኢን ኤ ስኩል ዩ ዊል ሄልፕ ቲቸርስ። ኦኬ ጥሩ ነው። ይህም ስራም ትምህርት ቤት ውስጥ ነው፣ አስተማሪዎችን ትረዳለሽ እያላት ነው። ፅቡቅ ስራሕ እዩ ዝስራሕ እውን ናብ ትምህርት ቤት እዩ። ተምሃሮ መምሃራን ሰኽ ትሕግዝ ኢኺ ይብላል። የስ አይ ካን ዱ ዛት፣ አዎ መስራት እችላለሁ፣ ያን መስራት እችላለሁ። ዛት ማለት ያ ስራ ማለት
አስተማሪዎችን ማገዝ እችላለሁ። የስ አይ ካን ዱ ዛት። አይ ካን ዱ ዛት። ኦኬ ከዛ ዩ ዊል ወርክ ፍሮም ማንዴይ ቱ ፍራይዴ ከሰኞ እስከ አርብ ትሰሪያለሽ እያላት ነው። ዩ ዊል ወርክ ፍሮም ማንዴይ ቱ ፍራይዴ። ኦኬ ችግር የለውም እያለች ነው። እሺ እንዳበለት ሓራይ እንዳበለት ካብ ሰኒ ክሳብ ዓርብስ ክሰርሐ ናይ መንግስቲ ሰራሕተኛ ትኾንካ ከመይ እያ? ኦኬ ዩ ዊል ወርክ ፍሮም ማንዴይ ቱ ፍራይዴ ዩ ማስት ካም አት 8 o'clock in the morning 8 ሰዓት ከጠዋቱ መምጣት አለብሽ። ንጎ ሰዓት 8 ክትርከብላኪ 8 ሰዓት ማለት 2 ሰዓት ማለት ነው በኢትዮጵያ ከጠዋቱ። ኖ ፕሮብሌም አይ ዊል ካም ምንም ችግር የለም እመጣለሁ። ችግር ዝበሃል የብሉን ክመጽእ ትብለላ። ሰዓት 8 ንግሆ ማለት በኢትዮጵያ ሰዓት 2 ማለት ንግሆ። ሰዓት ሁል ጊዜ በናይ አውሮፓ አቆጣጠር መሆኑ ማወቅ አለባቸው። ሰዓቱ ሁል ጊዜ እዚህ ጋር የሚቀርበው በአውሮፓ አቆጣጠር ነው። ወደ አማርኛ መቀየር ይቻላል ማለት ነው። the salary is 2000 every month ደሞዝሽ ደሞዝኪ ነፍስ ወከፍ ወርሒ 2000 ይብላለሁ። that's good thank you ዋው ደስ ብሏታል። ጥሩ ነው ብላለች። አመሰግናለሁ እቀንያለኝ እንዳበሉት ሳላሪ ደሞዝ ማለት ነው። ማህያ የዶላር ምልክት ያዚያ ኤስ ጌርካ 50 ጌርካ ነው። የዶላር ምልክት ነች። $2000 ነው በየወሩ እየተባለች ነው። ወደዋለች ሰው that's good thank you can you start next Monday የሚቀጥለው ሳምንት ሰኞ መጀመር ትችያለሽ? ጅምር ትፈልጊ መቅደለሶኒ የስ አይ ካን አዎ እችላለሁ። ችግር የለም። አዎ እችላለሁ። እወ እኽእለ የስ አይ ካን የስ አይ ካን ሁል ጊዜ ኮማ የስ ካልነው ኋላ ኮማ። ጉድ ጥሩ። ዱ ዩ ሃቭ ኤኒ ኮስችንስ ጥያቄ ያለሽ እንዴ ያላት ነው። የስ ካን አይ ቴክ እንግሊሽ ክላስስ እንግሊዝኛ መማር እችላለሁ ወይ? ካን አይ ቴክ እንግሊሽ ክላስስ ልትማር ፈልጋ ነው። ሊትል እንግሊሽ ስለምታውቅ ትንሽ እንግሊሽ ስለምታውቅ እንግሊዝኛ መማር ትፈልጋለች። ስለዚህ መማር እችላለሁ ወይ መውሰድ እችላለሁ ወይ እንግሊዝኛ ኮርስ ክላስስ እየተባለች ነው ብላ እየጠየቀች ነው። ምን ብሎ ይመልስላታል? የስ ያት ወህ ብላ ይድኸውን የስ ዊ ዊል ጊቭ ዩ ፍሪ እንግሊሽ ሌሰንስ ነፃ የእንግሊዝኛ ትምህርት እንሰጥሻለን። ዊ ዊል ጊቭ ዩ ጊቭ መስጠት ፍሪ ነፃ እንግሊሽ ሌሰንስ ሌሰንስ ማለት ትምህርት ማለት ነፃ የእንግሊዝኛ ትምህርት እንሰጥሻለን። ታንኪዩ ሶ ማች ታንኪዩ ሶ ማች በጣም አመሰግናለሁ። ታንኪዩ ሶ ማች እዚያ ኤክስክላሜሽን ማርክ ትባላለች። እቺ ኤክስክላሜሽን ማርክ ናይ መድናቅ ምልክት ያ አንድ ነገር ስታረገው ምንድን ነው የሚባለው በአማርኛ? ዩአር ዌልካም ምንም ችግር የለም። አንድ ሰው ቴንኪዩ ካለ ዩአር ዌልካም ብለህ ትመልሳለህ። ዩር ማለት ዩአር ማለት ነው። ዩአር ዌልካም ማርያ ገንዘብኪ ምንም አይደለም ለማለት ነው። ሲዩ ኦን ማንዴይ ሰኞ ያገናኘን ሰኒ ይራክበና ሲዩ ዳበለት ያሳኻ ሲዩ እሺ ሲዩ ካለ አንድ ሰው እንገናኛለን ለማለት ነው። ራኸቢና ሶኒ ሲዩ ዩአር ዌልካም ኩሉ ጊዜ ሓደ ሰብ ታንኪዩ እንድሕር ኢልኩም ዩአር ዌልካም ክትብሉ ኣለኩም ማለት ሄሎ ካልእ ኸ እዚ ሄሎ ፕሊዝ ካሚን ኳሕኳሕ ኣቢላላ ማለት እዩ። ኖክ ዘ ዶር እተዊ ወይ እቶ እንዳበለ እዩ። ካሚን እንተይልካስ ወዲ ድጓል ሓደ ክልተ ኣይገልዕኒ ማለት ታንኪዩ ኣነለይ እተው ስለ ዝበላ
ግቢ ስላላት አመሰግናለሁ እያለች ነው። ስኢል ከእቱ ወይ ባኒ ኦንየለይ ክትብላለካ ማለት ዋትስ ዮር ኔም ስምሽ ማን ነው? ማይ ኔም ኢዝ አና ስሜ አና እባላለሁ። ጥያቄ እንዳይር ኮይኑ ሁሉ ጊዜ ኮስችን ማርክ መልስ ተኮይኑ ከዓ ፉል ስቶፕ ይበሃል። እዚኣ ፉል ስቶፕ እያ፣ እዚኣ ከዓ ኮስችን ማርክ። ዲስ ኢዝ ኮስችን ማርክ፣ ዲስ ኢዝ ፉል ስቶፕ። ሓደ ዓረፍተ ነገር ምስ ወዳእና ነቐምጠሉ ማለት እዩ። ናይስ ቱ ሚት ዩ ዳበላይ ልክ እንዳና አር ዩ ሂር ፎር ክሊኒንግ ጆብ፣ ወደ የጽሬት ስራ ለመስራት ነው እዚህ የመጣሽው እያላት ነው። ጽሬት፣ ንጽህና። ክሊኒንግ ጆብ የስ አይ ዋንት ቱ ወርክ ሂር፣ አዎ እዚህ ጋር ለመስራት ትፈልጋለሁ። የስ አይ ዋንት ቱ ወርክ ሂር። ክሊኒንግ ጆብ፣ ክሊኒንግ ጆብ ጽዳት ማለት ጽዳት፣ የጽዳት ስራ። አር ዩ ሂር ፎር ክሊኒንግ ጆብ፣ የጽዳት ስራ ለመስራት ነው እዚህ የመጣሽው እዚህ ያለሽው እያላት ነው። አዎን ብላለች። ሰው ምን እንደምትሰራ አውቃ ነው የመጣችው። ዱ ዩ ሃቭ ክሊኒንግ ኤክስፒሪየንስ፣ ኤክስፒሪየንስ ማለት ልምድ ማለት ተሞክሮ። ልምድ ለክዲናይ ምጽራይ የማጽዳት ተሞክሮ አለሽ ወይ እያላት ነው። የስ አይ ክሊንድ ሩምስ ኢን ሆቴል ቢፎር፣ አዎ በሆቴል ክላሶችን የማጽዳት ልምድ አለኝ። ኣብ ሆቴል ሲ ነቲ መደቀሲ ናይ ኣጋይሽ ተፅሪ ነራ ማለት እዩ። የስ ኣይ ክሊንድ ሩምስ ኢን ሆቴል ቢፎር፣ ያ ሶ ዛት ኢዝ ኤክስፒሪየንስ። ስለዚ እዚ እንታይ እዩ? ኤክስፒሪየንስ ማለት ልምዲ ማለት። ዛትስ ጉድ፣ ጥሩ ነው። ዋት ዲድ ዩ ክሊን፣ ምን ነበረ የምታጸጁ? ዋት ዲድ ዩ ክሊን? አይ ክሊንድ ፍሎርስ፣ ፍሎርስ ወለል ማለት ነው እዚህ ምድር ቤት። ዊንዶውስ ፊንስትራዎች መስኮት ማለት ነው። ኤንድ ባዝሩምስ ባኞ መታጠቢያ፣ ባኞ መሕፀቢ ነፍሲ ሻወር፣ እነዚህን ታጸዳ ነበር። ፍሎርስ ወለሉ፣ ዊንዶውስ ፊንስትራ መስኮት ማለት ነው። ኤንድ ባዝሩምስ ኦኬ። ዊንዶውስ ብቻ። ዱ ዩ ዩዝ ክሊኒንግ ማሽንስ፣ ማሽን ነው የምትጠቀሚው ስታጸጂ። ዱ ዩ ዩዝ መጠቀም ማለት ነው። ክሊኒንግ ማሽንስ የስ አይ ካን ዩዝ ኤ ቫኪም ኤንድ ፍሎር ክሊነርስ። ያ ሁለቱም ማሽን ናቸው እነዚህ፣ ቫኪም ኤንድ ፍሎር ክሊነርስ የወለል ማጽጃ ማለት ነው። እነዚህ ሁለቱ ነበር የምንጠቀመው እያለች ነው። በእጅ ሳይሆን በማሽን ነው ማለት ነው የምታጸዳው። ካን ዩ ወርክ ኢን ደ ሞርኒንግ፣ የጠዋት መስራት ትችያለሽ? ናይንጎ ክሳሪ ትኽእል ዲኺ እብላለሁ። የስ አይ ላይክ ሞርኒንግ ወርክ፣ አዎ የጠዋት ስራ እወዳለሁ፣ የጠዋት ስራ እወዳለሁ። አዎ ሁልጊዜ ናይንጎ ስራሕ ይፅቡቅ ካል ዋላ ትምህርቲ ንማር ከለናስ ናይንጎን ናይ ምሸትን ንባሃል ምስ ነይሩ። ትምህርቲ ስንማር የጠዋትና የማታ ነበር አይደል? የጠዋት ነው አሪፍ። የማታ ከሆነ ፀሐይም አለ ምን አለ ዝናብም አለ ይደብራል፣ ጥሩ አይደለም። ስለዚህ የስ አይ ላይክ ሞርኒንግ ወርክ፣ የጠዋት ስራ እወዳለሁ። ዘ ጆብ ስታርትስ አት 7 AM ኤንድ ኢንድስ አት 3 PM። ስራው የሚጀምረው 7 ሰዓት ከጠዋቱ ነው፣ የሚጨርሰው ደግሞ 3 ሰዓት ከምሽቱ ነው። ኤኤም ከሰዓት በፊት ማለት ነው። ፒኤም ከሰዓት በኋላ ማለት ነው። በኢትዮጵያ ስንት ነው? 7 ሰዓት ማለት 5 ነው የሚሆነው። ስንት ነው? 1 ሰዓት 3 ሰዓት ካ ደግሞ 11 ሰዓት መሰለኝ። 5 ሰዓት ነው። ስንት ነው? 11 ሰዓት። አሁን እናንተ ካልኩሌት አድርጉት። that's perfect for me፣ በጣም አሪፍ ነው ለእኔ እያለች ነው። ስማምቷታል ማለት ነው። ዲ ወርክ ኦን ዊኬንድስ ቱ፣ ዊኬንድስ ከአሁን በፊት ተምረነዋል። ቅዳሜና እሑድ ማለት ነው። ቅዳሜ እና እሑድ መስራት ትችያለሽ በተጨማሪ እያለ ነው። የስ አይ አም ፍሪ ኦን ዊኬንድስ፣ አዎ ቅዳሜና እሑድ ነፃ ነኝ። ዊክኢንድስ ማለት ቅዳሜና እሑድ ማለት፣ ቀዳምን ሰንበት እንታይ ይባሃል? ዊክኢንድስ ይባሃል። ስለዚህ ነፃ ያስዋላ ክሰርሕ ትኽእል እያ ማለት እዩ።
ኦኬ ዊ ፔይ 14 ፐር አወር ለሰዓት $14 እንከፍልሻለን። ኢዛት ኦኬ ጥሩ ነው እያለን ነው። የስ ዛትስ ኦኬ ታንኪዩ። አሁን በሰዓት 14 ከሆነ ከ7 ሰዓት እስከ 3 ሰዓት ትሰራለች። ስንት ሰዓት ነው ደሞዟን? ካልኩሌት አድርጉት ማለት ነው። ካልኩሌት አድርጋችሁ እስቲ ንገሩኝ በኮሜንት። ስንት ሰዓት በወር ስንት ነው የምትበላው? ስንት ትከፈላለች በወር? እስቲ ንገሪ። ለሰዓት 14 ነው የምትከፈለው፣ $14 ለአንድ ሰዓት። ለወር ስንት ይሆናል? ስንት ሰዓት እንደምትሰራ ደግሞ እዚያ አለላችሁ። ከ7 ሰዓት እስከ 3 ሰዓት ተብሏል። ካብ ሰዓት 7 ሳብ ሰዓት 3 ተሰሪሐ ኣብ ወርሒ ክንደይ ትኽፈላለ ማለት እዩ። ካን ዩ ስታርት ዚስ ሳተርዴይ? ይህ ቅዳሜ መስራት ትችያለሽ። ለምሳሌ ዛሬ ሮብ ወይ ሐሙስ ከሆነ ይህ ቅዳሜ መስራት ትችያለሽ። የሚቀጥለው ሳይሆን ይሄ። ካን ዩ ስታርት ዚስ ሳተርዴይ? የስ አይ ካን ስታርት ኦን ሳተርዴይ። አዎ እችላለሁ። ቅዳሜ መስራት መጀመር እችላለሁ። አሁን ቅዳሜ፣ የሚቀጥለው ቅዳሜ ሳይሆን አሁን ቅዳሜ መስራት እችላለሁ። አርብንም ሐሙስም ሊሆን ይችላል ያሉት ኢንተርቪው። ግሬት፣ አሪፍ፣ ጥሩ። ዩ አር ሄርድ ዌልካም አና የተባለች ነው። ታንክ ዩ ሶ ማች ሚስተር ማለት ነው። ሚስተር ኬሊ አይ አም ሃፒ ቱ ወርክ ሂር። እዚህ ጋር መስራቴ በጣም ደስተኛ ነኝ ሚስተር ኬሊ እያለች ነው። ደስ ብሏታል፣ አመስግናለች። ስለዚህ የጨረስን ነው። ወደሚቀጥለው ሰዓታችንም እየደረሰ ነው። እንዳይረዝምብን አንድ እንጨምርና ይበቃናል ማለት ነው። ኦኬ ኦኬ ሌላ ነው ይሄ ደግሞ። ሄሎ ጉድ ሞርኒንግ ፕሊዝ ካም ኢን። ጉድ ሞርኒንግ ማም ታንክ ዩ የተባለች ነው። አሁን ይሄ በሚቀጥለው ሳምንት እንቀጥልበታለን። ለዛሬ ግን እዚህ ጋር ይበቃን ነው፣ እንዳይረዝምብን። 2 አይተናል። 3ኛ ይሄኛው የሚቀጥለው እንቀጥልበታለን እና እስከዚያ በያላችሁበት እንደ ሰዓታችሁ አቆጣጠር ሰላም ሁኑልኝ። በብዘለኹም መፍላ ዓለም ክሳብ ሽዑ ሰላም ኩኑ እንዳበልኩን ኢሎም መዓልቲ ትምህርትና እዚኣ ክንወዲና። ላይክ ኣይትረስዑ፣ ተኽኢልኩም ሸር ግበሩ። ሓደስቲ ዝኾንኩም ሳብስክራይብ ግበሩ። አዲሶቹ ሳብስክራይብ ማድረግ አትርሱ። ነባሮቹ ደግሞ ላይክ አድርጉ፣ ከቻላችሁ ሼር አድርጉ። በተረፈ ለዛሬ እዚህ ጋር ሊበቃ ነው። ደህና ሁኑ። ባይ ባይ። ሲ ዩ አናዘር ታይም። ቴንክ ዩ ሶ ማች